ሰላም ለእናንተ ይሁን ቅዱሳን ባላችሁበት የጌታ ጸጋ ይብዛላችሁ እያልኩኝ አንድ አጭር መልእክት በልቤ አለ። እሱ ምንድነው? በዚህ ዘመን ወገኖቼ ሰይጣን ከሚሰራባቸው ትልቁና ዋናው ማዘናጋት ነው እና ይሄ ይሰማኛል ያዘናጋልና አሁን ስናየው በአካባቢያችን ያለውን ሁኔታ እንደው ስናጤነው ብዙ ሰዎች የተዘናጉ ነው የሚመስለኝና እባካችሁ ቅዱሳን አማኞች ባላችሁበት በሀገር ውስጥም ሆነ ከሀገር ውጭ ያላችሁ ሁላችሁም እንዳትዘናጉ እላለሁ። መዘናጋት የታየበት ያለው ሁኔታ ነው ያለውና ሰይጣን እንግዲህ እንደሚታወቁት ያዘናጋል፣ ያስረሳል፣ ሰው እንዲዘናጋ ያደርጋልና በተለይ አገልጋዮች ደግሞ አደራ እምላችሁ ንቁ መጽሐፍ ቅዱስም ይላልና እንድንነቃ ያዘናል። በተለይ አገልጋዮች ነቅተን ህዝባችን እንድናነቃ ያስፈልገናልና መዘንጋት አለ በዚህ ዘመን እና አትዘንጉ ማለት እፈልጋለሁ። በልቤ የሞላውን ነገር ማስተላለፍ እፈልጋለሁና ይሰማኛል ወገኖቼ። ስለዚህ ይህን መልእክት አስተላልፉ። በተለይ አገልጋዮች ደግሞ እናንተም ተነሱ፣ ቅዱሳን እንድነሱ አድርጉ። መዘናጋቱ ይቅር፣ ጌታ በደጅ ላይ ደርሷል። የጌታ መምጫ ጊዜ ደርሷል፣ በደጃችን ቀርበዋልና ሁኔታውን ደግሞ ስናይ ያንን አሳስበን ወገኖች። ሰው የዘነጋ ይመስላል፣ ሰው እየረሳ ይመስላልና ከሚታየው በቅርብ ከሚታየው ከሩቅ ከሚሰማው ከአንዳንድ ነገር ስትነሱ ስትመለከቱ ይሄ እንዳለ ያስረዳልና እኔ በጣም ይሰማኛል ወገኖች። ስለዚህ ተነሱ፣ አትዘናጉ ማለት እፈልጋለሁ። ይህንን የሰይጣንን ሐሳብ አካውኑን ሁኔታውን ተመልከቱ። በሀገራችንም ቢሆን የሆነ ያለውን ጉዳይ፣ በቤተ ክርስቲያንም ቢሆን የሆነ ያለውን ጉዳይ ተመልከቱ። ተነሱ ቅዱሳን፣ አትዘናጉ። ማዘናጋት የሰይጣን ስራ ነውና ለሰይጣን ስራ እጅ አትስጡ ማለት እፈልጋለሁ። በርቱ፣ ተነሱ ቅዱሳን። እጅ ለእጅ ተያይዘን በርትተን የጌታን መምጫ ሰዓቱን እንጠብቃለን። ሙሽራችን በደጅ ደርሰዋልና ሙሽራችን በደጅ ሲመጣ እኛ ጋር ሲደርስ በአፍረት በፊቱ እንዳንቆም፣ በደስታ ፊት በፊቱ እንድንቆም ይህንን ማሳሰብ እወዳለሁ። በርቱ፣ ጌታ ከእናንተ ጋር ይሁን። በተቻለ መጠን ደግሞ አስተላልፉ፣ ሌሎች ጋር መድረስ እንዲችል። ምናልባት እንደ ቀልድ እንደ ቲክቶክ እንደ ጨዋታ አይታቸው አትለፉ ይህም መልእክት። እኔ በእውነት ወገኖቼ በጣም ይሰማኛል። ተኝተናል፣ ተዘናግተናል። የአስሩ ቆነጃጅቶች ታሪክ ታውቃላችሁና 5ቱ ልባሞች ሲሆኑ 5ቱ ደግሞ ሰነፎች ነበሩ፣ የተዘናጉ ነበሩ። መያዝ ያለባቸውን በእጃቸው ሊኖር የሚገባውን እንደተዘናጉ የሚያሳየን መጽሐፍ ቅዱሳዊ ክፍል ነው። ስለዚህ በዚህ ዘመንም የሆነ ያለው ይሄ ነውና ጊዜ ደርሶብን ሐዘን፣ ለቅሶ፣ ዋይታ እንዳይሆን አሁን ቀን ሳለን ልንነቃ ይገባናል፣ ልንነሳ ይገባናል። ቅዱሳን ሆይ በተለይ ደግሞ ይህ እንዲረገጽ ዘመን ያመጣልን እነዚህን ነገሮች ለወንጌል ተጠቀሙ። አንዳንድ ሰዎች በጣም የሚያሳዝን የማይጠበቅብንን ነገር ስናስተላልፍ፣ ስናደርግ፣ ስንናገር መደገፍ የሌለብንን ስንደግፍ፣ መንቀፍ ያለብንን ሳንነቅፍ ስንቀር ነው የምታየውና ይህንን እግዚአብሔር የሰጠንን ቴክኖሎጂም ለወንጌል ተጠቀሙ ማለት እፈልጋለሁ። በተለይ አገልጋዮች እግዚአብሔር ጸጋውን ያብዛልን፣ ይርዳን። ሁላችንም ያን ቃን እላለው። ተባረኩ። ባላችሁበት የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ተባረኩ።